እናንተ ስራ ቦታችሁ ላይ አደጋ ደርሶባችሁ አልጋችሁ ላይ ተኝታችሁ ባላችሁበት ምን አይነት አይዲያ ነው ወደ አእምሯችሁ ሊመጣ የሚችሉ ላይክ ምን አይነት ነገር ነው ልታስቡ የምትችሉት? እነዚህ ሁለቱ ሰዎች ያሰቡት በጣም ክሬዚ ነገርና ሰው ልጅ ጭራሽ ሊያስበው የማይችል ነገር ነው። እነዚህ ሁለቱ ሰዎች ብራክ እና ኤርል ይባላሉ። ሁለቱ ወንድማማቾች ናቸው እና በ1915 ስራ ያጣሉ፣ ቤተሰቦቻቸውን የሚያበላቸውን ያጣሉ፣ ሰው ብዙ ይቸገራሉ ማለት ነው። ፋይናሊ አሜሪካ ዩታ ከተማ ውስጥ ስራ ያገኛሉ። በዚህ ጊዜ ስራው የኮንስትራክሽን ስራ ነበር። ሰው ደስተኞች ነበሩ፣ ምክንያቱም ከረጅም ጊዜ ፍለጋ በኋላ ስላገኙት ስራቸውንም ደስተኛው ነው እየሰሩ ነበር። ግን አንድ ያላሰቡት ነገር ያጋጥማቸዋል። ብራክ ጭንቅላቱን ከላይ ኮንስትራክሽን ሲሰራ ድንጋይ ይመተዋል። በዚህ ጊዜ ወደ ሐኪም ቤት ሄድና አልጋ ላይ መተኛት እንዳለበት ሐኪሞቹ ይነግሩታል ማለት ነው። ብራክም በዚህ አደጋ ምክንያት ለወራቶች ነው አልጋ ላይ የተኛው ማለት ነው። በዚህ ጊዜ አንድ ሀሳብ ይመጣለታል እንዳልኳችሁ። ያ ሀሳብም ክሬዚ የሆነ ሀሳብ ነው። ይሄ ሰውዬም አደጋው ልክ እንደደረሰበት ሌላ ሰው ነው መሆን የጀመሩ። ላይክ ኖርማል ሰው የነበረው ሲፈራ የነበረው ሰው ላይክ ነገሮች ዛሬ ምን ይፈጠራል ነገ ምን ይፈጠራል ብሎ ሲያስብ የነበረ ሰው ይቀየራል ማለት ነው ኮምፕሊትሊ። በዚህ ጊዜ ወንድሙ ኤርልን አንድ ነገር ያማክረዋል። እሱ ምንድነው ለምንድነው ወደ እኔም እየታመምኩ ነው ልሞት እችላለሁ፣ ስለዚህ ለምንድነው ወደ ገነት ወደ ላይ ደረጃ እየሰራን ገነት ጋር የማንደርሰው ብሎ ይነግረዋል ማለት ነው። ወንድሙ ምንድነው ስትታመም አብደሃል እንደለዋል ማለት ነው። በዚህ ጊዜ ባረክም እናድዳል፣ እንዴት እንደዚህ ይለኛል ይላል። ሰው ትንሽ ጊዜ ከወሰደ በኋላ ኤርሊ እንደምንም ብሎ ያሳምነዋል ማለት ነው። በዚህ ጊዜ ላይክ ለመገንባት ይወስናሉ ማለት ነው። እነዚህ ሁለቱ ወንድማማቾችን ይህን ስራ ለመስራት ከወሰኑ በኋላ አንድ ያደረጉት ነገር ምንድነው ቤት ተራራ አናት ላይ መገንባት ነበርና ለስራቸው እንዲመቻቸው ጽድት ያለ ቤት ይገነባሉ ማለት ነው። ላይክ እዛው ለመኖርና ምክንያቱም ረጅም ዓመት ስለሚፈጅ እዛው ለመኖርና የሚያግዛቸው ሰውም እዛው ለማኖር ማለት ነው። በዚህ ጊዜ ስራው ይጀመራል። ሁሉም ነገር አሪፍ እየሄደ ነበር። ይሄን ደረጃ እየገነቡ በጣም ያሳድጋሉ ማለት ነው። በዚህ ጊዜ የሚኖሩበት ቤት ያኛውን ቤት ትቶ እዚህ ደረጃ ላይ ቤት ለመገንባት ይወስናሉ ማለት ነው። ላይክ ቤት ስላችሁ ለሁለቱ የሚበቃ ቤት ለመስራት ይወስናሉ ማለት ነው። እና ቤቱንም ይሰሩታል ማለት ነው። ሰው 2 ዓመታትን ከፈጀ በኋላ አንድ ፍሬ ያፈራል ማለት ነው። የስከነቡ የነበሩ ደረጃ ምን ጋር ይደርሳል? ደመና ጋር ይደርሳል ማለት ነው። ደመና ያለበት ላይክ ወደ ላይ ስናዩ ያለው ደመና ጋር ይደርሳል ማለት ነው። እነሱም ደስተኞች ነበሩ። ላይክ ኦኬ ዛሬ እዚህ ደርሰናል፣ ነገ ደግሞ ከዚህ በላይ እንጨምራለን፣ በቅርቡ እንደርሳለን እያሉ በጣም ደስተኞች ነበሩ። ራሳቸውንም ሲያበረታቱ ነበር እንደዚህ እያሉ ማለት ነው። ሰው አንድ ነገር ያላሰቡት ነገር ያጋጥማቸዋል ማለት ነው። ከ2 ዓመታት በኋላ በመጀመሪያው ቀን እሱ ምንድነው ኮንስትራክሽኑ መናድ ይጀምራል ማለት ነው። ከላይ ጀምሮ መናድ ይጀምራል። እንዳልኳችሁ ቤታቸው እዛ ላይ ተገነባ ስለነበረ እነሱም ይሞታሉ ማለት ነው። which means like ሲያስቡ የነበሩት ገነት ጋር ደርሶ